ስዕሉ ድንቅ ሥራ ይሠራል ስንላቸው ለምንድን ነው የሚከፋቸው? የጴጥሮስ ጥላ እኮ የታመመ ፈውሷል። የጳውሎስ ልብስ እኮ ጋኔን አውጥቷል። ስለዚህ ታላቅ ሐዋርያ ሮም ገብቶ ብዙ ታምራትን አደረገ። በመጨረሻ የሮም መኳንንቶች ሰቅለው ሊገሉት ወሰኑ። ይህንን እናቶች ሰሙና ለጴጥሮስ ነገሩ። እነማን ሰሙ? እናቶች ሰሙ። በክርስትና በቅዱስ ጴጥሮስ ስብከት ልባቸው የተነካ እናቶች፣ በተለይ አንድ እናት ቅዱስ ጴጥሮስን በተለየ መልኩ ታዝንለት ነበርና እንዲህ አለችው፣ መኳንንቱ ሊገሉ አስበዋልና እባክህን ልብስ ቀይረሽ ወልቀህ ከከተማ ውጣ አለችው። ረድታለት እኮ ነው። ነገ እንዲያገለግል ስለፈለገች ነው። ሐዋርያው ቅዱስ ጴጥሮስን ለአገልግሎት መሰንበት ስለፈለገ ልብሱን ቀይሮ ከከተማ ሲወጣ መድኃኒዓለም ከተማው በር ላይ ጠበቀው። ወዴት? መስቀል ተሸክሟል። አንተ ጌታ ኢየሱስ ክርስቶስ አይደለህም አለው። አዎ፣ ደግሞ በቀራንዮ እንደተሰቀልክ በሮም ልትሰቀል ነው አለ። አንተማ መስቀል መሸከም ፈርተህ ጥለህ እየወጣ ነው፣ እኔ ልሸከም ብዬ ነው አለው። አያችን ያን ጊዜ ጴጥሮስ በመስቀል ተሰቅለን ሙት ሊለኝ ፈልጎ ነው ብሎ ወደ ከተማው ዞረ። መጀመሪያ የገባ ያስተማረው ቃል ነበረ። ያ ትዝ አለው። በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ትወዳኛለህ ካለ በኋላ አደራ ሰጥቶታል። ከዛ በኋላ ምን አለው? ቁጥር 18 ላይ አማን አማን እብለከ አበወሬዛ አንተ ትቀንት ኀቤከ ወይወስደከ ወታውራ በፈቀድከ ዋመሰልህከ ታነስ ደዊከ ወባይድ ያቀንተከ ወይወስደከ ኀበ ይፈቀድከ አለው። አንተ ጎልማሳ ሳለህ በገዛ ራስህ ወገብህን ትታጠቃለህ፣ በሸመገልክ ጊዜ ግን እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትፈልገው ይወስድሃል ብሎት ነበረ። ይህ ቃል ጴጥሮስን ትዝ አለው። ምን ማለት ነው? ሰማያዊ አነጋገሩ ወጣት በነበርክ ጊዜ ወገብህን በገዛ እጅህ ትታጠቃለህ ማለት አልሱጣልኝ አትልም። ራስህ ትፈታለህ፣ ራስህ ታወልቃለህ፣ ራስህ ትታጠቃለህ። አልሱጣልኝ አትልም። ጎልማሳ ሳለህ ስሸመግልስ ሌላው ያስታጥቅሃል፣ ሌላው ያለብስሃል፣ ሌላው ያወልቅሃል፣ ሌላው አልሱጣልኝ ይልሃል። ፍጻሜውስ በአይምሮ ባልጎለመስክበት ወቅት በመንፈሳዊ እውቀት በሃይማኖት ባልጠነከርክበት ወቅት ወገብ ልቦናን በፍርሃት ዝናብ ትታጠቃለህ ማለት ትክዳለህ። ወደምትፈልገው ትሄዳለህ ማለት አላውቀውም ወደ ማለት ትሄዳለህ። በአይምሮ በሸመገል በሃይማኖት በጠነከር መንፈስ ቅዱስ ባደረብህ ሰዓት ግን እጆችን ትዘረጋለህ። አያችሁ፣ ሌላው ያስታጥቅሃል ማለት ዘግዝቃቸው ስቀሉ ትላለህ። ባይድ ሜሮን ያስታጥቅሃል ብለው አባቶቻችን ተርጉመውታል። ወባይድ ያቀንተከ የሚለውን ባይድ ሜሮን ለእግዚአብሔር የተለየ ነውና ወገኖች፣ ከእግዚአብሔር ከመለየት በላይ ምን ባይድነት አለ? ለመሆኑ ከእሱ ጋር ተዛምደናል ወይስ ባይድነን? ራሳችን እንየው። እውነት ነው፣ በበላነው ሥጋ በጠጣነው ደም ተዛምደናል። በጥምቀት ከእሱ ጋር ተዛምደናል። ነገር ግን በኃጢአት ምክንያት ከእሱ ዝምድናችን ያራቅን ሰዎች እንኖራለን። ባዕድ እንዳንሆን አደራችሁን ምእመናን።